አረጎቦስ ጊዜው በጣም ተበላሽቷል። እግዚአብሔር ይራሳችሁ በደንብ ጠብቁ። ይሄ ሀያት 49 ጋር የተፈጠረው ነገር ዛሬ ልንገራችሁ። እኔ ነኝ ይሄ ቪዲዮ የቀረስኩት ማለት ነው። ይሄ ዘይን ነው ብሎ ነው እዚህ የተቀመጠው እየተፈሰሰ ያለው ግን ውሃ ነውና በጣም የሚገርም ነገር ነው። ይሄ ደግሞ ጤፍ ነው። ጤፍ ተብሎ ነው እዚህ የተቀመጠው 3 መዳበሪያ ማለት ነው። ይሄ ሁሉ ማለት ነው ሞልቶ ነው ያመጣው። ደግሞ በጣም የሚገርም ነገር ነው። ይሄ አሸዋ ነው ግን ጤፍ ነው ብሎ እዚህ አስቀምጧል። ይሄ ድራማ ሁሉ ለሌብነት ነው ማለት ነው የተሰራው። ይሄ ዛሬ ሀያት 49 ኮንዶሚኒየም ጋር የሆነ ሊስትሮ ጋር ይመጣል። ይሄ ሁሉ ይዞ ማለት ነው ይሄኛውን ጤፍ ብሎ ያኛውን ዘይት ብሎ ያ ሊስትሮ ጋር ተቀምጦ እያወራ ጫማውን አስጠርጎ ጫማውን ካስጠረገው በኋላ ስልክ ባትር ዘጋ እስቲ ባትር ሊፈልግ ብሎ የሆነ ቤት ይገባል። ከዛ በኋላ ተመልሶ ቻርጀር አጣው በእናት ምናምን ብሎ ያ ሊስትሮ ጋር ካወራው በኋላ በድጋሚ እስቲ ስልክ ስጠኝና አስደውልኝ ይላል። በጣም አስቸኳይ ጉዳይ አለኝ ይላል። ከዛ ያ ሊስትሮ ስልኩ ይሰጣል። ቢካውስ እዛ አሁን ዘይት ይሄ ሁሉ ጃርካን እያለ ያ ጤፍ 3 መዳበሪያ እያለ ይሄ ሁሉ ንብረት ትቶ ይጠፋል ብሎ ስላላሰበ አምኖ ስልኩ ይሰጣል ማለት ነው ሊስትሮ እና ስልኩ ከሰጠ በኋላ ያሌባው እንደምዳውል ሰው እየዳወለ ያወራ ይጠፋል ማለት ነው ስልኩ ይዞ። አሁንም ትዝ አላለም ሊስትሮ የሚሰራው ልጁ ማለት ነው ትዝ አላለም። ቢካውስ እዚህ ይሄ ሁሉ ንብረት ስላለው ተመልሶ ይመጣል ብሎ ስላሰበ ማለት ነው። በጣም መገረመኝ ደግሞ ዝናብ ሲዘንብ ጤፍ ላይ ይዘንባል ምናምን ብሎ ወደ ሸራው ይጎትታል ልጁ ማለት ነው። ወደ ሸራው ጎትቶ ሸራው ውስጥ ካስገባው በኋላ በጣም ቆየ ሰውየው ሳይመጣ ማለት ነው። እንዴ ለምን ይሄ ሁሉ ሳይት ቆየ ምናምን ብሎ መዳበሪያውን ሲከፍት ጤፍ አይደለም ያለው አሸዋ ነው ማለት ነው። ጃርካኑ ሲከፍት ደግሞ ውስጥ ያለው ዘይት አይደለም ውሃ ነው ማለት ነው። ከዛ በኋላ ልጁ በጣም ደነገጠ። ቢካውስ አሁን ይሄ ልጅ ሊስትሮ ነው ምሰራና በጣም የሚገርም ነገር ነው። አያችሁ አሁን ይሄ ድራማ ሁሉ አንድ ስልክ ለመውሰድ ብቻ ለተሰራው ነገር ነው። አንድ ስልክ ለመውሰድ ደግሞ ከሊስትሮ አንድ ስልክ ለመውሰድ ብቻ ይሄ ሁሉ ድራማ ከተሰራ ሌላ ነገር ለመውሰድ ደግሞ ስንት ድራማ ነው የምሰራው? አስቡ ውስጥ እንግዲህ በጣም ጉድ ነገር ነው። እግዚአብሔር በጣም ነው የገረመኝ እኔ እና ስልኩ የተወሰደው ሊስትሮ ይሄ ልጅ ነውና እሱ የሚለው ነገር እንስማና መጨረሻ ላይ ያለው ሐሳብን እጨምራችኋለሁ። መጀመሪያ ትንሽን ዘይት አመጣና ጫማ አስጠረገ። እሺ ከዛ በኋላ ዘይት ይቀመጣል። ከዛ ትልቁን ይዞ መጣ። እሺ ይሄ ይቀመጣል። እሺ ከዛ ያንን ይዞ መጣ ማለት ነው። ይሄል ነው ብሎ እሺ ከዛ የደወለ ያለ ባትሪ ዘጋብኝ ብሎ ስልኩን እዛ ቤት ቻርጅ አደርጋለሁ ብሎ እዛ ገብቶ መጣና አስደውለኝ ብሎ እዚህ ዱቄት ቤት ገባል ብሎ ገባ። ይሄል ነበር። ከዛ በኋላ ጠፋ። ምን አይነት ነው ስልኩ የወሰደው? እሺ ስልኩ ምን ይባላል? ሳምሰንግ ነው። ኦሊ አይዞ አረ ችግር የለም። እዚሁ ነው ያለው። ይሄ ነው በቃ ወገን እንደሰማችሁት ነውና ለማንኛውም ሰው አታመኑም። በደንብ የሆነ ነገር ሲመጣ መጀመሪያ ፈትሹ እዩ። ሳታዩ በፊት ዝም ብላችሁ ሰው አታመኑ ማለት ፈልጋለሁ። ጊዜው በጣም አስፈሪ ጊዜ ነው። ሰው ለሌብነት ብዙ ድራማ እየተሰራ ነው እና ለዛው ነው ራሳችሁ ጠብቁ እያልኩት ያለሁትና ይሄ አሁን በምንድን ነው ጭኖ የመጣውት? ማለት በባጃጅ ነው በጋር ነው ስራዬ ነው ብሎ ይህ ሁሉ አሸዋ በመዳበሪያ ሞልቶ የትራንስፖርት ብር ከፍሎ ወደ ከተማ አምጥቶ አስባችኋል? በጣም የሚገርም ነገር ነው። እግዚአብሔር አሁን በመኪና ጭኖ አምጥቶ ወይም ደግሞ በጋር ጭኖ አምጥቶ ለትራንስፖርት ከፍሎ ነው እዚህ ያመጣውት ማለት ነው። እና በጣም የሚገርም ነገር ነውና ይሄ ዛሬ ነው የተፈጠረው። ራሳችሁ በደንብ ጠብቁ። ይሄ ቪዲዮ ደግሞ ብዙ ሰው ማስተማር ስለሚችል ለሁሉም ሰው ሼር አድርጉ። ለሁሉም ሰው ማለት ነው። ከዚህ ቪዲዮ ብዙ ነገር ይማራል። ብዙ ሰው ከሌብነት ራሱን ያድናል። ስለሆነ ሁላችሁ ይሄ ቪዲዮ ኮፒ ሊንክ 10 ጊዜና እንደዚሁ ሼር አድርጉ ለሁሉም ሰው ማለት ነው። እና አመሰግናችኋለሁ። ለዚህ ምስኪን ልጅ ሊስትሮ ፋሚሊውን የሚያስተዳደር ልጅ ደግሞ ለሱ ስልክ ብንገዛ በጣም ደስ ይለኛል። እና ለዚህ ልጅ ስልክ መግዛት የምትፈልጉ ሰዎች ደግሞ በውስጥ አናገሩኝና በጣም አመሰግናችኋለሁ። እኔ ዋቃምቦ ነኝ። ቴንክ ዩ ቬሪ ማች። መልካም ቀን።